እሺ ሰላም ጤና ይስጥልኝ። ይሄ ኮምፒውተር በዋነኝነት የተዘጋጀው ለኮምፒውተር ጀማሪዎች እና የተወሰነ እውቀት ኖሮባቸው ጋባቸውን መሙላት ለሚፈልጉ በተለይ ግን ኮምፒውተር እውቀታቸውን ላይክ ኮምፒውተር ምን እንደሆነ ማወቅ ለሚፈልጉ ከየት መጀመር እንዳለባቸው አይ ቲንክ ይሄ ቪዲዮ ጥሩ ነው ብዬ አስባለሁኝ። እንደገናም ደግሞ ያላቸውን እውቀት ለማስፋትም ይሆናል። ሶ በዚህ ሴክሽን ውስጥ በሌሰን ዋን ከቨር የምናደርገው የኮምፒውተር ዲፊኒሽን ነው። ኮምፒውተር ዲፊኒሽን ላይክ ሁሉም ሰው ሊረዳ በሚችለው መልኩ ዲፋይን ተደርጓል እዚህ ላይ። ሌላው ኮምፒውተር ኮምፖነንትስ የኮምፒውተር ኮምፖነንቶችን እንደ ኮምፖነንቶቹ እንዴት ኮኔክት እንዳደረጉ የኮምፒውተር አይነቶች ሳይዛቸውን መሰረት አድርጎ ኮምፒውተር ምን አይነት ስንት ታይፖች አሉ የሚለውን ሃርድዌር እና ሶፍትዌር እንዴት ኮኔክት እንዳደረጉ እና የኮምፒውተር አይነቶችን ከቨር እናደርጋለን። ሶ computer is an electronics device like any electronics device ኮምፒውተርም ከኤሌክትሮኒክስ ነው የተሰራው but computer has a capability of accepting data ኮምፒውተር አክሴፕት ያደርጋል ዴታ ኢንፑት ዲቫይስን በመጠቀም ላይክ ኪቦርድ ሊሆን ይችላል ኦር ማውዝ ሊሆን ይችላል ኦር ስካነር ሊሆን ይችላል ዴታ ይቀበላል። ዴታ ማለት ለኮምፒውተር የምንሰጠው ማለት ነው። ለምሳሌ ፎቶ ሊሆን ይችላል የምንጽፈው ወርድ ላይ የምንጽፈው ጀስት ኢንስቴትመንት ሊሆን ይችላል ዛስ ዴታ ነው። ይሄ ፕሮሰስ ተደርጎ የምንፈልገውን አውትፑት በአውትፑት ዲቫይስ ያወጣልናል ማለት ነው ፕሮሰስ ተደርጎ። so there is three parts input device አለ ፕሮሰሰር አለ and output device አለ። so computer has at least እነኚህ ሶስት ኮምፖነንቶች ያስፈልጉታል to be computer input device processor and output device input ዲቫይሶች ዴታን ለኮምፒውተር ፊድ ማድረግ ነው። ፕሮሰሰር ፊድ የተደረገውን ዴታ ወደምንፈልገው አውትፑት ኦር ሪዛልት ወደምንፈልገው ውጤት ኮንቨርት አድርጎልን በአውትፑት ዲቫይስ ዲስፕሌይ እንዲያደርግልን ነው። ቪያ ሞኒተር ሊሆን ይችላል ኦር ወደ ፕሪንተር የሚቀየር ፕሪንት የሚደረግ ዴታ ሊሆን ይችላል ኦር ወደ ስፒከር ሊሆን ይችላል። ሶ የምንሰጠው ኢንፑት ዩዚንግ ኢንፑት ዲቫይስ ዴታ ፊድ እናደርጋለን ለኮምፒውተር። ያ ፊድ የተደረገው ፕሮሰስ ይደረጋል ዩዚንግ የፕሮሰሰር ዘን ያ ፕሮሰስ የተደረገው በፕሮሰሰሩ አማካኝነት ወደ ዲዛይር ወደምንፈልገው ዴታ ይቀየር እና በአውትፑት ዲቫይስ መልክ ይገኛል ማለት ነው። ሶ ኢንፑት ላይ ላይክ ማውዝ አለ እዚህ ጋር ኪቦርድ አለ። ኢንፑት ለምሳሌ ለኮምፒውተሩ እዚህ ጋር ወርድ አለን በልና ወርድ ላይ አበበ በሱ በላ ብለን እንጻፍ። ለኮምፒውተሩ ምን እየሰጠነው ነው? ዴታ ፊድ እያደረግነው ነው ማለት ነው። አሁን ይሄንን አበበ በሱ በላ የሚለውን ፕሪንት ማድረግ ፈለግን። ፕሪንት አድርገን የሆነ ቦታ መለጠፍ። ኮምፒውተሩ ምንድን ነው የሚያደርገው ማለት ነው? እኛ ጻፈን ስንጽፍም ተጠቅመናል፣ ኪቦርድ ተጠቅመናል፣ ኦር ማውስ ተጠቅመናል። ስለዚህ ኢንፑት ዲቫይስ ነው እዚህ ጋር የተጠቀምነው ማለት ነው። ዛን ይሄ ፕሮሰስ መደረግ አለበት የምንፈልገውን ፕሪንት ማድረግ ከሆነ ማለት ነው። የት ይመጣል? እዚህ ጋር ፕሮሰሰር ፓርት ላይ ይመጣል ማለት ነው። ፕሮሰሰር ፓርት ላይ ራንደም አክሰስ ሚሞሪ አለ። እዛ ላይ የሚጻፈው ነገሮች ስቶር ይደረጋል ፎር ቴምፖራሪ። ዛን ሴንትራል ፕሮሰሲንግ ዩኒት አለ። ሴንትራል ፕሮሰሲንግ የኮምፒውተሩ ብሬን ነው፣ በጣም አስፈላጊ የሆነ ዘን ይሄንን ተጠቅመው ወደ የምንፈልገው አውትፑት ኮንቨርት ያደርግልናል። እነኚህ ሶስት ነገሮችን በመጠቀም ነው ማለት ነው። አውትፑት ዲቫይሶቹ ምንድን ናቸው? ለምሳሌ እዚህ ጋር የሚታይ ሊሆን ይችላል ኦር ስፒከር ሊሆን ይችላል ኦር ፕሪንተር ሊሆን ይችላል። ቅድሙን ፕሪንት ማድረግ ብንፈልግ ይሄ የፕሮሰሰሩ
ኮንቨርት ያደርግልናል ወደ ፕሪንተር ማለት ነው። ይሄ ፕሮሰሰር ጀስት የኮምፒውተሩ በጣም ወሳኝ በጣም ኢምፖርታንት የሆነ ነገር ነው። ላይክ ነገሮችን ዲሳይድድ የሚያደርገው ይሄ ፕሮሰሰሩ ነው። አሪትሜቲክ ኦፕሬሽንን የሚሰራው ላይክ ማትማቲካል ካልኩሌሽን ኦር ሎጂካል ዲሲሽኖችን የሚወስነው ይሄ ፕሮሰሰሩ ነው። ፕሮሰሰሩ ላይክ ሴንትራል ፕሮሰሲንግ ዩኒት የሚባል አለ። ሴንትራል ፕሮሰሲንግ የፕሮሰሰሩ ኦር የኮምፒውተሩ ብሬን ነው። ላይክ ያለ ሴንትራል ፕሮሰሲንግ ዩኒት ኮምፒውተር አይባልም። ይሄ ሴንትራል ፕሮሰሲንግ ዩኒት 3 ፓርቶች አሉት። አሪትሜቲክ ኤንድ ሎጂካል ዩኒት የሚባል፣ ኮንትሮል ዩኒት የሚባል ኤንድ ሚሞሪ ሬጂስተር ኦር ራንደም አክሰስ ሚሞሪ ላይክ ቴምፖራሪ ለካረንት ዴታን ስቶር የሚያደርግልን አለ ማለት ነው። ኮንትሮል ዩኒት የሚያደርገው የዳታ ፍሎው ወደ ሲፒዩ የሚገባውን እና አውት የሚያደርገውን ዴታ ኮንትሮል ማድረግ ነው። ሚሞሪ ራንደም አክሰስ ሚሞሪ ላይ ካረንትሊ የምንጠቀመው ዴታ ስቶር የሚያደርግ ነው። ሌላው አሪትሜቲክ ኤንድ ሎጂካል ዩኒት ማትማቲካል ካልኩሌሽንን ፐርፎርም ለማድረግ ወይንም ደግሞ ሎጂካል ዲሲሽኖችን እንዲሰራ አሪትሜቲክ ኤንድ ሎጂካል ዩኒት የሚባል የዚህ የሴንትራል ፕሮሰሲንግ ዩኒት ፓርት አለ። እሱን የሚጠቅመው ማለት ነው። ግን በአጠቃላይ እዚህ ሴክሽን ላይ መያዝ ያለበት ኮምፒውተር 3 ፓርቶች አሉ። የሆነ ነገር ስናደርግ አትሊስት ኢንፑት ዲቫይሶችን እየተጠቀምን ለኮምፒውተሩ ፊድ እያደረግን ነው። ምንም እኛ ኢንቮልቭ አናደርግም አክቹዋሊ እዚህ ላይ ፕሮሰሲንግ ኮምፖነንት ላይ፣ ግን አውትፑት ደግሞ ይኖራል። ለምሳሌ ፎቶን አስቡና ለኢንፑት ዲቫይስ ፎቶ ብንሰጥ ዘን ሞኒተር ላይ ያንን ፎቶ እናየዋለን። ስለዚህ ፕሮሰሰሩ ሲፒዩ ኢንተርናሊ ስራውን ሰርቶ ነው አውትፑት ሞኒተር ላይ ያየ ነው ማለት ነው። ወይ ደግሞ ወርድ ላይ የሆነ እዚህ ጋር ጽፈን ኪቦርድን በመጠቀም ኢንፑት ዲቫይስ እዚህ ጋር አበበ በሶ በላ የሚለውን ዘን እዚች ፕሪንተሯ አውትፑት ዲቫይስ ነች፣ ፕሪንት ታደርግልናለች ማለት ነው። ይሄ የፕሮሰሰሩ ሜን ፓርቶች ናቸው። ሲፒዩ፣ ራም፣ ስቶሬጅ ዲቫይሶች አሉ ፕሮሰሰሩ ላይ የሚገኙ ስቶሬጅ ዲቫይሶች፣ ፍላሽ ድራይቨር፣ ሃርድ ዲስክ የመሳሰሉ ስቶሬጅ ዲቫይሶች አሉ። ሌላው የዩኒት ኦፍ ሜዠርመንትስ ኢን ኮምፒውተር the unit of measuring memory drivers and some other component is byte. A bit is the amount of computer space required to store one character of information. Bit ማለት አንድ ካራክተር የኢንፎርሜሽን or የዴታ አንድ ካራክተር ስቶር ለማድረግ የሚያስፈልገው የኮምፒውተር ስፔስ ማለት ነው። 1 ኪሎባይት 1000 ባይትስ ነው። 1 ሜጋባይት 1 ሚሊዮን ባይትስ ነው። ኦር 1 ጊጋባይት 9 ዜሮ ያሉት ባይትስ ነው። ኦር ቢሊዮን 1 ቴራባይት 12 ዜሮ ያሉት ባይትስ ነው ማለት ነው። ኮምፒውተራችን በፊት ስልክ ምናምን እንደመጣ አይ ዶንት ኖ በኪሎ መሆኑን፣ ግን ሜጋባይት ነው አይደለም የምንለው። ስንት ሜጋባይት ነው ሚሞሪ፣ ስንት ሜጋባይት ሚሞሪ ነው ያለ ምናምን ነው የምንለው። ያ ማለት የኮምፒውተሩ ሳይዝ ወይም ስፔስ ማስቀመጥ ስቶር ማድረግ የምንፈልገውን ዴታ የተዘጋጀ ማለት ነው። ለምሳሌ 10 ሜጋባይት ፎቶ ቢኖር ያንን ስቶር ብናደርግ ኮምፒውተሩ ላይ 10 ሜጋባይት ስፔስ ይፈልጋል ማለት ነው። ሌላኛው የኮምፒውተር
ታይፕስ ኦፍ ኮምፒውተር ነው ቤዝድ ኦን ሳይዝ ሳይዛቸውን መሰረት አድርጎ የኮምፒውተር ሳይዝ ነው። በዚህ ላይ ፎከስ የምናደርገው ማይክሮ ኮምፒውተርስ ነው ላይክ ዴስክቶፕ ኮምፒውተር፣ ላፕቶፕ ኮምፒውተር፣ ፓልምቶፕ ኮምፒውተር ማለት ነው። ይሄ እንደዚህ ያለው ብዙ መስሪያ ቤት የሚገኘው በተለይ ኢትዮጵያ ዴስክቶፕ ኮምፒውተር ይባላል። ሞኒተሩ ለብቻ እንደዚህ ያለ፣ ሴንትራል ፕሮሰሲንግ ዩኒቱ እዚህ ጋር እንደዚህ ለብቻ ያለ፣ ኪቦርዱ እና ማውዙ ኢንፑት ዲቫይሶቹ ደግሞ እንዲህ ሰፓሬት ላይ ያሉ አንድ ላይ ኢምቤድድ የተደረጉ አይደሉም። ይሄ ዴስክቶፕ ይባላል። ላፕቶፕ ግን በተለይ እንዲህ ሌተስት የሆኑ አልሞስት ሁሉም ነገር ማውዙ ሳይቀር ራው ላይ አለ ማለት ነው። እዚህ ጋር ተች ፓድ አለው ላይክ እንደ ማውዝ የሚያገለግል ማለት ነው። ሶ ሴንትራል ፕሮሰሲንግ ዩኒት እዚህ ጋር የሚታየው ለብቻው እዚህ የለም፣ ግን ዘ ሴም ቲንግ አለ። የት ነው ያለው? እዚህ ውስጡ ነው፣ እዛ ኢምቤድድ ተደርጓል ማለት ነው። አብሮ ነው የተሰራው። ሌላኛው የፓልምቶፕ ኮምፒውተር ነው። this also የኮምፒውተር ታይፕ ነው ማለት ነው። ሶ ኮምፒውተር ሃርድዌር እንደ ሶፍትዌር ሃርድዌር የምንለው በአይናችን የምናየው በእጃችን የምናሰሳው ኤኒ ፊዚካል ፓርትስ ኦፍ ዘ ኮምፒውተር ማለት ነው። ኢንተርናሊ ራሱ ኮምፒውተሩን ከፋፍተን ውስጥ ያሉት ዛሬ ሃርድዌር ነው የሚባሉት፣ ግን በአይናችን በእጃችን የምንነካው ማለት ነው። እንደ ኪቦርድ፣ ማውዝ የመሳሰሉት ማለት ነው። ሶፍትዌር ማለት ኮምፒውተሩ ምን እንደሚሰራ እና ምን መስራት እንዳለበት በሲኩዌንሻል ኢንስትራክሽን ለኮምፒውተሩ የሚነገር ማለት ነው። ምን ማድረግ እንዳለበት፣ እንዴት ማድረግ እንዳለበት የሚነገር ነው። ሁለት አይነት ሶፍትዌር አለ፣ ሲስተም ሶፍትዌር እና አፕሊኬሽን ማለት ነው። ሲስተም ሶፍትዌር ማለት ኮምፒውተሩ ስንገዛው ማኒፋክቸረሩ ወይም የኮምፒውተሩ አምራች አብሮ የሚልካው ሶፍትዌር ማለት ነው። ለምሳሌ አንድ ሰው ዴል ቢገዛ ዴል ኮምፒውተር በውስጡ ዊንዶ 8 ኦር ዊንዶ 10 ኦር ዊንዶ 11 ኦፕሬሽን ሲስተም ይኖረዋል። ሶ ይሄ ኦፕሬሽን ሲስተም እኛ ከማርኬት ላይ ከሆነ ቦታ አይደለም ኢንስቶል የምናደርገው፣ ካምፓኒው ራሱ ኢንስቶል አድርጎት ላይክ ከሲስተሙ ጋር እንትን አድርጎት የመጣ ስለሆነ ሲስተም ሶፍትዌር ይባላል። ሌላው አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር የሚባሉት ዩዘርን ለማገልገል ዲዛይን የተደረጉ ለምሳሌ የማይክሮሶፍት ፓኬጅ እንደ ወርድ፣ ኖት ኦር ኤክሴል የመሳሰሉት ወይንም ደግሞ እንደ ግራፊክ ዲዛይን ሶፍትዌሮች እንደ ፎቶሾፕ የመሳሰሉት አሊያም ደግሞ የብሮዘሮች ላይክ ክሮም፣ እነኚህ አፕሊኬሽን ናቸው። ለዩዘር ተብለው የተዘጋጁ በዴቨሎፐሮች ዴቨሎፕ ተደርገው ላውንች ከተደረጉ በኋላ የምንጠቀምባቸው አፕሊኬሽን ናቸው። ጀስት ባይ ዘ ሲስተም ሳይሆን ከማርኬት ላይ ሊሆን ይችላል ማለት ነው። እንትን የምንላቸው ኢንስቶል አድርገን የምንጠቀምባቸው ፎር ዘ ዩዘር